ዛሬ የምንጎበኘው ደግሞ ከአትላንታ በስተሰሜን በኩል 77 ማይል ርቀት ላይ የአንድ ሰዓት ተኩል መንገድ ተነድቶ የምትገኝ የጀርመን ፍሌቨር ያላት ጀርመን ሳትሄዱ ጀርመንን የምታዩባት ጀርመን ሳትሄዱ የጀርመንን ምግብ የምትቀምሱባት ትንሽ ከተማ ሄለን ትባላለች። ሄለን ቋሚ ነዋሪዎቿ 600 ናቸው። 10 ፖሊስ አለ። እንግዲህ አንድ ፖሊስ ለ60 ሰው እንደማለት ነው። የሄለን አመሰራረት ታሪክ ደግሞ ለየት ያለ ነው። ሄለን ብዙ ጊዜ የሚመስለን እኛ ጀርመኖች መጥተው እዚህ ፈልሰው ከአውሮፓ የመጡ ጀርመኖች የመሰረቷት ከተማ ነው። እኔን ጨምሮ ብዙ ሰው የሚመስለው፣ ግን ታሪኳ ለየት ያለ ነው። እቺ ከተማ የተመሰረተችው በ1913 ነው። ከ1913 እስከ 1968 ድረስ የከተማዋ ዋና ገቢ የሆነው ቢዝነስ እንጨት ወይንም ዛፍ ተስተካክሎ ተሽጦ ለተለያዩ አገልግሎቶች የመዋል ወይንም ላጊንግ ቢዝነስ ይሉታል፣ ያ ቢዝነስ ነበረ። ከ1969 በኋላ ግን ይሄ ቢዝነስ እየተቀዛቀዘ መጣ። የከተማው አስተዳደር የከተማው ነጋዴዎች ተሰብስበው ምን ብናረግ ይሻላል የሚል ሐሳብ መከሩ። በዚህ መሃል ነው እንግዲህ አንድ ባለ ራዕይ ድንቅ የሆነ ሰው ጆን ኮሎክ ይባላል። ጀርመን ውስጥ በውትድርና ያገለገለ ሰው ነው። ምን አይነት ሐሳብ አቀረበ? ለምን እችን ከተማ ስንሰራት ጀርመን ውስጥ በሚገኝ ባቬሪያን በሚባል ግዛት ውስጥ ባሉ የስነ ህንፃ ወይ ተጠቅመን በዛ አይነት ውበት ለምን አንሰራውም ብሎ ሐሳብ አቀረበ። ስለዚህ ከዛም ቢዝነሱን ከቱሪዝም ወደ ከእንጨት ስራ ወደ ቱሪዝም ለምን አናረገውም ብሎ ሐሳብ አቀረበ። ሐሳቡም ተቀባይነት አገኘ። ከዛን ጊዜ ጀምሮ የሚሰሩ ቤቶች በህግም ጸድቆ ከዛን ጊዜ ጀምሮ የሚሰሩ ቤቶች ልክ እንደዚህ እንደምናያቸው በጀርመን ሀገር ባቫሪያን ግዛት ውስጥ የሚገኙ ስነ ህንፃዎችን አድርጎ ነው የሰራቸው። እንደምታየው እንትናቸው የሾጠጠ ጣሪያቸው ሁሉ በተለያየ ቀለም ያጌጠ መስኮታቸው እና ደግሞ በረንዳቸው ሁሉ ይህን ድንቅ ሐሳብ ያመጣው ጆን ኮሎክ እንግዲህ እኔን ጨምሮ በየአመቱ ወደ 2 ሚሊዮን የሚደርሱ ቱሪስቶች ወደ ሄለን እንዲመጡ እንዲጎርፉ አድርገዋል ማለት ነው። በመብራት አልቀረጽም። ስለዚህ መታችሁ ደግሞ ለመዝናናት ለምትፈልጉ ሰዎች ይሄን ከሚያምር ስነ ህንፃ በተጨማሪ ደግሞ የተለያዩ የጀርመን ምግብና መጠጦች ምግብ ላይ ለምታደሉ እንግዲህ የጀርመን ቢራ የጀርመን ምግብና መጠጥ በብዛት ያለበት አካባቢ ነው። ተፈጥሮ ላይ ለምታደሉ ደግሞ ተራራ አለ፣ ፏፏቴዎች አሉ። እነዛን የመጣችሁ ማየት ትችላላችሁ። ከልጆቻችሁ ጋር ለምትመጡ ቤተሰቦች ደግሞ ለልጆችም ለቤተሰብ የሚሆኑ የተለያዩ አክቲቪቲዎች የውሃና የተለያዩ አክቲቪቲዎች አሉ። በእነዛ መደሰት ትችላላችሁ።
5 ሳታዩ መምጣት የሌለባችሁ ቦታዎች ልጠቁማችሁ። አንደኛ ሀበርሻም ዋይነሪ፣ ሁለተኛ ኖራ ሚልስ ግራነሪ፣ ሶስተኛ ቻታሁቺ ሪቨር ቲዩቢንግ፣ አራተኛ ሩቢ ፎልስ፣ አምስተኛ ጆርጂያ ማውንቴን ኮስተርስ፣ ስድስተኛ ደረጃ ላይ ከተቻለ ናሁቺ ኢንዲያን ማውንት የሚባል አለ። ይህ እንኳን ትንሽ አስቸጋሪነቱ ምንድነው? አንደኛ መንገድ ዳር ላይ ነው ያለው፣ መኪና ማቆሚያ ቦታ የለውም። ሁለተኛ በአጥር የታጠረ ቦታ ስለሆነ ደግሞ ሄዳችሁ መጎብኘት አትችሉም። ወደ ውስጥ ገባ ብላችሁም አትችሉም። ግን እንዲሁ ስትነዱ ማለፍ ብላችሁ እንድታዩት በድሮን የቀረጽኩትን እዚህ ጋር አሳያችኋለሁ። ለልጆቻችሁ ደግሞ ከሪቨር ቲዩቢንግ እና ከጆርጂያ ማውንቴን ኮስተር በተጨማሪ ደግሞ የዋተር ፓርክ እና የተለያዩ የልጆች መጫወቻ በየሚሰጡ አገልግሎቶች አሉ። ሬስቶራንቶች በሽ ናቸው። እስቲ እንግዲህ እነዚህን የቱሪስት መስህቦች አየት አየት እናርጋቸው። ከጀርባችን የሚታየው እንግዲህ ሌላኛው የሚጎበኘው ሀበርሻም ዋይነሪ ይባላል። እንግዲህ ዋይን ወደድ ለምታደርጉ ሰዎች ከ1983 ጀምሮ እንግዲህ ከ40 ዓመታት በላይ ወይን የሚያስቀምስ ወይን የሚመረትበት ቦታ ነው። እስቲ እንግዲህ ገባ ብለን እንየው። Or we also have craft beer or wine slushies and a lot of cute knickknacks. So it's been producing like for 42 years? Yeah, I used to be in Habersham County in this building for 26 years. Yes, sir. Okay. What can I do for you? እንዴት አደረገና ከዛ I can put it in a flight on the floor. Thank you so much. Sorry, that was sticking to my It's all right. It's all right. No problem. ይሄ ደግሞ ኖራ ሚል ግራነሪ ይባላል። እንግዲህ በ1876 የውሃ ወፍጮ ቤት ነው እንግዲህ የተመሰረተው። በ1876 የተከፈተው ለ149 ዓመታትን አገልግሎት እየሰጠ ነው። ከልጅ ወደ ልጅ እንግዲህ ሲተላለፍ አሁንም የወራሾች ናቸው ይዘውት ያለው። እስቲ ገባ ብለን እዚህ ታሪከኛ የሆነ ወፍጮ ቤት እንደማለት ነው ኖራ ሚልስ ምን እንዳለ አይታየት እናርግና የድሮ ሚዛኖች ሁሉ እንግዲህ ስቶር የሚደረገው ሁሉ በበርሜል ነው የሚታየው። ወፍጮ ይታያል እንግዲህ እንደነበረ ነው ቤቱ። ምንም አልተነካም። የጥንት ፎቶግራፎች ሁሉ እዚህ በራፉ ላይ የተነሱትን እንግዲህ ዛሬ ስንት ዓመት እንደሆነ ዓመተ ምሕረቱን አያሳይም፣ ግን ፎቶግራፎች ሁሉ አሉ። ያው እንግዲህ እዚህም ሰዎች ቁጭ ብለው የነበሩበት የነበረ ቦታ ይመስላል። እና ወፍጮ ቤቱ እዚህ ፓተንቱ ላይ የተሰጠውን ዓመተ ምሕረት ተጽፏል። ጁን 11 1887 ይላል። ማስታወሻ እንዲሆነኝም እንግዲህ ይኸው ኖራ ሚል ግራነሪ ውስጥ ጆርጂያ ፒች ፓይ እና ግራንድ ማማስ ብስኪት ኤንድ ፓንኬክ ሚክስ ገዝቻለሁ። No, it's all like perfect. Yes. I did too. Hey, how are you? Hi, how are you? Good, thanks. Got a question for you. Yeah. I read about the history. So still are you using those Yes, old so we machines? actually ground today. You missed it. He shut it down about an hour ago. Oh my God. Yeah. Okay. I don't know where Chandler. Hey, can you bring up your phone of him grinding today? I don't know. በዚህ በቻታሁቺ ውሃ ነው እንግዲህ እንትኑ ወፍጮ የሚሰራ። ይሄ ነው እንግዲህ የኖራ ሚል
ቲክቶክ ላይ ሼር ያደረጉኝ ነገርና ሲንቀሳቀስ የምናየው ይህንን ነው ማለት ነው። ውሃውን እንግዲህ ስበው አምጥተውታል በዚህ ጋር። ቻታሁቺ ሪቨር ቲዩቢንግ። ይህ እንግዲህ በከመነዳሪ መሳይ መንሳፈፊያ ላይ በቻታሁቺ ወንዝ ላይ የተንሳፈፋችሁ የምትዝናኑበት ነው። ወንዙ ብዙም ጥልቀት የሌለው ስለሆነ የሚያስፈራ አይደለም። አገልግሎቱ ክፍት የሚሆነው ከሜይ አጋማሽ እስከ ሴፕቴምበር አጋማሽ ድረስ ነው። የቅዝቃዜ ወር ሲገባ ግን ይዘጋል። የምትከፍሉት ከ25 እስከ $35 ይደርሳል። እንደዚህ እንግዲህ ቁጭ ብላችሁ የፏፏቴውን ድምፅ እያዳመጣችሁ የዛፉም ውበት ልዩ ነው። ትንሽ ጊዜ ማሳለፍ ይቻላል። ሩቢ ፎልስ ከዳውንታውን ሄለን ወደ 6 ማይል አካባቢ መንዳት አለባችሁ። መንገዱን ደግሞ ጠመዝማዛ ስለሆነ ስትነዱ ቀስ ብላችሁ መንዳት ያስፈልጋል። ከዛ በኋላ መግቢያ አለ። መግቢያው ላይ ደግሞ የምትከፍሉት ክፍያ አለ። ክፍያው በሰው $5 ነው። ስለዚህ $5 ነው። ስለዚህ 4 ሰው ሆናችሁ ከመጣችሁ እንግዲህ $20 መክፈል አለባችሁ ማለት ነው። እና ደግሞ ካሽ ብቻ ነው የሚቀበሉት፣ ዴቢት ክሬዲት ካርድ። ምክንያቱም በጣም ጫካ ላይና ከፍ ያለ ቦታም ስለሆነ እንደሆነ አላቅም፣ ምንም ሲግናል የለንም ነው የሚሉት፣ የዋይፋይ የኢንተርኔት ሲግናል። ስለዚህ የምንቀበለው ካሽ ብቻ ነው ያሉት። ስለዚህ ካሽ መያዛችሁ እንዳትረሱ። እንግዲህ ሩቢ ፎልስ መግቢያው ላይ እንደደረሳችሁ ደግሞ ከመግቢያው መኪናችሁን ካቆማችሁ በኋላ 0.4 ግማሽ ማይል አካባቢ 0.4 ነው የሚለው። እንግዲህ ግማሽ ማይል ወክ ለማድረግ ተዘጋጁ። ወኩም መንገዱም ትንሽ ዳገትም ነገር ስላለው አለባበሳችሁ ቀለል ያለ ቁምጣ፣ ቀለል ያለ ቲሸርት ብትለብሱ፣ ስኒከር ብታደርጉ እመክራለሁ። ሩቢ ፎልስ ደግሞ ክፍት የሚሆነው ከጠዋቱ 9 ሰዓት ጀምሮ እስከ 5 ፒኤም፣ ከ9 ፒኤም እስከ 5 ፒኤም ነው። እንግዲህ ስንመጣ 0.4 ማይል አካባቢ እንመጣለን። ስንወርድም 0.4 አለን ማለት ነው። ስለዚህ 1 ማይል ወክ ለማድረግም ተዘጋጁ ማለት ነው። ጆርጂያ ማውንቴን ኮስተር። እንግዲህ በዚች መኪና በሀዲድ ላይ ነው የምትሄዱት። ልጆች በጣም የሚደሰቱበት አክቲቪቲ ይመስለኛል። 17 ብር ነው የሚከፈለው። ፍጥነቱንም እንደፈለጋችሁ ስሎው ማድረግ ማፍጠንም ይቻላል። መግቢያ ዋጋ $17 ነው። እንደ ኮረብታ እንግዲህ ጉብ ብሎ የምናየው ነገር በአካባቢው ላይ ኔቲቭ ኢንዲያንስ ወይም ሬድ ኢንዲያንስ በተለምዶ እንላቸዋለን። ቀደምት የሆኑ የአሜሪካ ነዋሪዎች ይኖሩበት የነበረ አካባቢ እንደሆነ የሚያስረዳው እና ይሄ ጉብታ በተፈጥሮ የመጣ ሳይሆን ራሳቸው አፈር በማመላለስ የሚሰሩት ቦታ ነው እና ቦታው ላይ ከ800 ዓመተ ምህረት ጀምሮ እስከ 1700 ድረስ እስከ 1700 ድረስ እነዚህ ቀደምት አሜሪካ ነዋሪዎች ይኖሩበት የነበረ ስፍራ ነው እና ይሄም ደግሞ የመቃብራቸው ቦታ ነው እና ለዛም ማስረጃ ደግሞ በተገኘ ቁፋሮ የተገኙ ማስረጃዎች አሉ ከመቃብር ቦታ መሆናቸውንና አብረውም ደግሞ ከሞቱት ሰዎች ጋር አብሮ ይቀበር የነበረ እንግዲህ በተለምዶ የሸክላ ውጤቶች፣ የጌጣጌጥ ነገሮች ተገኝተዋል እና ነዋሪዎቹ ግን ክቡን ይሄንን ክብ በመምታረስ በአካባቢው ክብ ሆነው ቤት ይሰሩና አካባቢው ላይ ይኖራሉ። ስለዚህ መሃላቸው ነው ይሄ ጉብታ የሚቀመጠው ማለት ነው። ይሄም እንግዲህ አንዱ የታሪክ ቦታ ሄለን ጆርጂያ ውስጥ የሚገኝ የታሪክ ቦታ ነው።
ሌላኛው እንግዲህ ሄለን ጆርጂያ ውስጥ ማግኘት የሚቻለው ዋተር ፓርክ ነው። ግን ዋተር ፓርኩ የሌላውም ከውሃ ጋር የተያያዘው አክቲቪቲ በሙሉ የሄለን ጆርጂያ ወደ ሜይ ሜሞሪያል ዴይ ሜይ ውስጥ ይከፈትና ሴፕቴምበር 1 ይዘጋል። በተጨማሪ ሄለንን በቱሪስት እንድትለቀለቅ ከሚያደርጓት ኢቨንት የታወቀው ደግሞ ከሚድ ሴፕቴምበር እስከ ኦክቶበር ድረስ መጨረሻ ድረስ የሚካሄድ ኦክቶበር ፌስት የሚባል ነው። ይህ በዓል በተከታታይ መከበር ከጀመረ ወደ 44 ዓመታት አስቆጥሯል። ከ1971 ዓ.ም ጀምሮ እንግዲህ በዛን ጊዜ ብቅ ካላችሁ ሁለት ወፍ በአንድ ድንጋይ ሊሆንላችሁ ይችላል። ነገር ግን ወቅቱ ቀዝቃዛ ስለሚሆን የውሃ አክቲቪቲዎች ሊዘጉ ይችላሉ። ታዲያችን ከተማ መጎብኘት ቢች ለምን አያሰኝም? መልካም ጊዜ